ነው የሚል የነበረው። ስለዚህ ህዝቡን በብዙ ሌላ ምክር እየመከራቸው ወንጌልን ይሰብክላቸው ነበረ እያለ ነው ኢየሱስ ይሰብክ የነበረ ወይስ? እሱን እኮ እያለሽኝ እንዴት ነው እየተረዳህ? በምን ሌላ አስረዳ። ይህ ማለት እኮ የሚጽፈው ጸሐፊው አለ፣ ኢየሱስ ክርስቶስ እየተረከ ነው። ምን ሲያደርግ እንደነበረ ተራኪው አለ። ስለዚህ ስለ ኢየሱስ ክርስቶስ እየተረከልን ነው እንጂ ኢየሱስ ክርስቶስ የሚሰብከው ወንጌል አይደለም። ይሄ አጭር እኮ የሰበከው እና መጽሐፍ ቅዱስ መቼ ወረደ ከሰማይ ይባላል ገባ። ምክንያቱም ተጽፎልን ነው። ገብቶኛል፣ እሱ ገብቶኛል። ስለዚህ ስለ ኢየሱስ ታሪክ ነው የሚያወራው እንጂ ኢየሱስ ይህንን አልሰበከውም ነው። የሰበከው እነሱ በመንፈስ ቅዱስ ተመርተው ሲጽፉ እነሱ ላይ ምንድነው ክርስቶስ ያደረገውን ድርጊት በሙሉ እዚህ ጋ አስቀምጧል። ክርስቶስ በምድር ላይ የሰራውን ስራ በሙሉ። አዎ እኮ ለዛ ነው ኢየሱስ የሰበከውን ስብከት ሳይሆን እዚህ ጋር የተቀመጠው። ቆይ አንዴ በደንብ ስሚ። እዚህ ጋር የተቀመጠው ኢየሱስ የሰበከው ስብከት አይደለም። የተቀመጠው ኢየሱስ ይሰብክ እኔ ጋር ብትመጣ ስልክ እኔ ነገርኩ። እኔ እንደዛ ብያምናምናለሽ አንተ ጋር ግን ብመጣ አንተ ጋር ማያስኬድ ችግር የለውም። እሱን ችግር የለውም። አንቺ ምን ብለሽ ነው የምታምኚው? ኢየሱስ ክርስቶስ ነው ይህንን ቃል የተናገረው ነው ወይስ ሉቃስ ነው ኢየሱስ ወንጌልን እየሰበከ እንደነበር የተናገረው ብለሽ ነው የምታምኚው? እኮ ለሐዋርያቶች በመንፈስ ቅዱስ በልባቸው ላይ ስለነበረ ጌታ ኢየሱስ ክርስቶስ ያደረገው አብዛኞቹ እኮ አብረውት ነበሩ። ጌታ ኢየሱስ ክርስቶስ ያደረገው የጻፉት የተረዱትን ጽፈውልናል። ጌታ ኢየሱስ ክርስቶስ ያደረገውን ነው ያደረገውን እኮ ገባኝ። እኔ ያደረገውን አላልኩሽም። የኢየሱስ ድርጊት ነው ወይ ይሄ? ኢየሱስ ያደረገው ብሎ ማውራት እኮ ታሪክ ይባላል። ልክ ሉቃስ ላይ ታሪክም በጥንቃቄ እንደጻፈ አንዳንድ ላይ እንደሚያስቀምጠው ማለት ነው። ያ ታሪክ ነው የሚባለው። እኔ እያልኩሽ ያለሁት ወንጌልን ይሰብክላቸው ነበር ስለሚል ኢየሱስ ከሚሰብከው ወንጌል ውስጥ ይህ ቃል አለ ወይ? ወንጌልን ይሰብክላቸው ነበር የሚለው ቃል ወንጌል ይሰብክላቸው ነበር የምትለዋ ፖይንት ያችን ቃል ዋና የምትፈልገው ወዷል። ያችን ቃል ኢየሱስ ይሰብካት ነበር ወይ? ወንጌልን አይደል ይሰብክ የነበረ? ያቺ ቃል ኢየሱስ ይሰብከው ከነበረው ወንጌል ውስጥ አለች ወይ ነው ወይስ ይሰብክ እንደነበረ ሉቃስ ለኛ የነገረን ታሪክ ነው? እሱ ያው እንግዲህ ጸሐፊ ወንጌል ይሰብክላቸው ነበር ብሎ ወይ አስቀምጦታል። እንደዛ ስለሱ ብዙ ስላለ ሌላ ላስረዳ እችላለሁ። ስለዚህ ይህንን ቃል ኢየሱስ ክርስቶስ ከሚሰብከው ወንጌል ውስጥ ያለ ሳይሆን ኢየሱስ ክርስቶስ ወንጌልን ይሰብክ እንደነበረ የሚተርክልን ቃል ነው። ይህ ቃል አሁን አንቺ በወንጌል ስም ነው እያነበብሽው ያለው ወይስ አይደለም? እኔ መጽሐፍ ቅዱሴን እንደ እግዚአብሔር ቃል ነው የምቀበለው። በነገር ላይ ኦፍኮርስ ወንጌል ነው። ይሰራል። ለምን እንደሚሰራ ማስረዳሻል። ትጠይቅኛለች ጥያቄሽ፣ ምንም ችግር። አሁን እሱ አያጨቃጭቀንም። ስለዚህ አንድ ነገር አወቅን። እሱ ምንድን ነው? ኢየሱስ ይሰብከው የነበረው ወንጌልና ይሄ ሉቃስ የተናገረው ነገር የተለያየ ነው። አንደኛው ይሰብክ ነበር ግልጽ ለማድረግ እኔ እንጂ ያልተረዳሁት ሌሎች ከኔ በላይ ብዙ መምህራን ስለዚህ ሌሎች መጥተው ወንጌልን ይሰብክላቸው ነበር የሚለው ቃል ኢየሱስ ክርስቶስ የተቀበለው ቃል ነው ይሉኛል ነው። ልንገርሽ አንድ ነገር፣ ማንም እንደዛ የሚል ነገር የለም። ማንም ምንም አይነት አካል እንደዛ አይልም። የምሬን እኮ ነው።
ለማንኛውም አንዳንድ ልክፈትልሽን ቀቀለል ያለ ደግሞ ላሳይሽ። አሁን የከበርክ ቴዎፍሎስ ወይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን እያለ ሉቃስ ያወራል። ለቴዎፍሎስ የጻፈው ደብዳቤ ማለት ነው። እና የተመለሽ ማይ እዚህ ጋር ሉቃስ ያወራል አይደል? ይህንን እያወራ ያለው ኢየሱስ ነው ወይስ ሉቃስ ነው? እዚህ ጋ የከበርክ ቴዎፍሎስ ወይ ብሎ ሉቃስ ሲጽፍ ብዙ ታሪክ ምናምን አለው ባይብል ታሪክ አንዳንድ ታሪኮች ስላሉበት ከዛ አንጻር ተጽፏል። ግን ከምን አንጻር ነው ግን ብዙ ስለማለት ይመስላለው ሉቃስ ነው። ማንም እዚህ ላይ ማንም ተከራክሮ ማያውቅም በታሪክ ይህንን እየተናገረ ያለው ሉቃስ ነው። ለምን የቃሉ አገልጋዮች የሆኑት እንዳስተላለፉልን ምናምን እያለ በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እያለ የሚያወራው ሉቃስ ነው። ከዛ ስለ ኢየሱስ ክርስቶስ ትውልድ ይጀምራል። ቁጥር 5 ላይ ማለት ነው። ቁጥር 5 ላይ በይሁዳ ንጉሥ በሄሮድስ ብሎ ይጀምራል። ስለ ኢየሱስ ክርስቶስ ትውልድ ነው የሚጀምረው። አሁን እኔ ጥያቄ ከ1 እስከ 4 ያለውን ኢየሱስ ክርስቶስ ይሰብከው ከነበረው ወንጌል አለ ወይስ የለም? ከ1 እስከ 4 ያለውን ነው። ኦኬ እንደልኩ እኛ ግልጽ የሆነ ነገር እኮ ነው ያለ ታሪክም ተጽፏል። ስለዚህ በነበረበት ኢየሱስ ክርስቶስ ይሰብከው ከነበረው ወንጌል የለም። ግን ሉቃስ ነው እያወራ ወንጌል የለም ወንጌሉ ማስላለ አንተም እየተማራችሁ ወንጌሉ እያነበብከው ነው። ማይ ተረጋግተሽ ዝም ብለሽ አይምሮሽን ፍሬ አድርገሽ ዝም ብለሽ ስሚ። ግልጽ ነኝ። አሁን ወደኛ በቃ ይሄን ጨርሼ ከዛ ወደኛ ተመጫለሽ። ምንም ችግር እኔ በጣም አልመጣም። ግን ታሪክ ካለበት ባይብላችን ታሪክ ነገሮች አሉ። ስለዚህ ምንድን ነው ጥያቄው? አዎ ወደ ጥያቄ ይመጣልሻለሁ። ስለዚህ ይሄን ኢየሱስ ክርስቶስ የሰብከው ከነበረው ወንጌል ውስጥ የለም ነው። እኛ ወንጌል የምንለው ኢየሱስ የሰበከውን ነው እንጂ ይህንን ታሪክ አይደለም። ተረዳሽኝ? አሁን ወደ ምን ደግሞ ዞርልሻለሁ መሰለሽ? ሉቃስ 3 ላይ ያለው ቁጥር 18 ቅድም ያየ ነው ይሰብከው የነበረውን ወንጌል ስብከቱን ማለት ያንን እስኪ እሱን ረጅም ሰዓት ወስዶ እስኪደመሙበት ይሰብክ የነበራቸው ብዙ ምኩራቦች ላይ አሉ። የተቀመጡም ስብከቶቹ አሉ። እዛ ፓርት ላይ የተናገረው ኢየሱስ ወንጌልን ይሰብክ ነበር የተባለው ይሰብከው የነበረውን ወንጌል እስኪ መጽሐፍ ቅዱስ ላይ ልታሳየኝ ትችላለሽ? እዛ ላይ ያለውን ወንጌል ኢየሱስ ይሰብከው የነበረውን ኢየሱስ መጣ፣ ኢየሱስ ሄደ፣ ኢየሱስ ሰበከ፣ ኢየሱስ አስተማረ፣ ኢየሱስ እንደዚህ ያደረገ ሲያስተምራቸው ነበር። ማቴዎስ ምዕራፍ 5 ጀምሮ ያስተምራቸው ነበር። ያስተምራል። እሱን አይደለም እየጠየኩሽ ያለሁት። ሉቃስ 3 ላይ ያለው የሰበከው ወንጌል አለ ወይ ነው እንጂ ማቴዎስ ላይማ ሙሉ ምዕራፍ 5 ሙሉን አይ ቲንክ የተራራው ስብከት ምናምን በሚል የሚታወቀው ማለት ነው። የተራራው ስብከት ትክክል። ኢየሱስ አልሰበከም ወይ ያልከኝ ማለት ነው። ሉቃስ ሉቃስ ምዕራፍ 4 ላይ የጌታ መንፈስ ላይ ነው ብሎ ጌታ ኢየሱስ ክርስቶስ ለራሱ ወንጌል እንደሚሰብክ ይናገር ነበር። ገባ? ወንጌልን እሰብክ ዘንድ ቀብቶኛልና። አሁን ወንጌልን ይሰብክላቸው ነበር ነው የሚል። ወንጌልን ይሰብክላቸው የነበረው ነገር የት አለ? አሁን የኔ ጥያቄ እኮ ሉቃስ 3:18 ላይ ስለዚህ ሕዝቡን በብዙ ሌላ ምክር እየመከራቸው አለ ወንጌልን ይሰብክላቸው ነበረ ይላል። ቢያንስ እዛ ጋር ህዝብ ሰብስቦ ይሰብክ። እኔ አሁን ለምሳሌ እኔ ከአንቺ ጋር አሁን እያወራሁ ያለሁት ወሬ ከቅድም ጀምሮ ማለት ነው ቢጻፍ ስንት ገጽ ይወጣዋል ብለሽ ታምኛለሽ ማሂ? እያወራሁ የነበረው ወሬ ከሱረቱል ፋቲሃ እንኳን ብንጀምር እስካሁን ያለው ወሬ ስንት ገጽ ይወጣዋል ማሂ? በጣም ብዙ ነው። ከመቶ በላይ ገጽ ይወጣዋል። ላይክ ንግግር ስለሆነ ነው የሚቀለው እንጂ ከ50 ከመቶ በላይ ገጽ ይወጣዋል። ይሄ 1 ሰዓት ባልሞላ ጊዜ ላይ እያወራው ያለሁት ነው። ላይክ ወሬ ነው። ዝም ነንስቶፕ ሆኜ ያወራሁት ወሬ ማብራሪያ ምናምን ማለት ነው። 50 ገጽ እስኪ 15 ገጽ እንኳን እንበለው። ኢየሱስ ክርስቶስ 3 ዓመት ሙሉ የሰበከው ወንጌል ግን 100 ገጽ አይሞላም።
ሰበከ ተብሎ ነው እንጂ የተጻፈው ይናገራሉ አይናገሩም አላገኝሽም። ምን እያወራሁ ያለሁት ኢየሱስ ስለተናገረው ስለሰበከው ስብከት እንጂ ስለሱ ስለተሰበከው አይደለም። አራቱን ወንጌሎች እኮ ብንጨምቃቸው ኦልሞስት ወደ ስንት ነው? 500 ወይም ደግሞ 500 አይደለም ብቻ 100 ምናምን ከ200 ምናምን ገጾች በላይ ይወጣቸዋል እኮ አራቱ ወንጌሎች ማለት ነው። ከዛም በላይ ይወጣቸዋል፣ ብዙ ገጽ ይወጣቸዋል። ግን እንደዛ ሳይሆን እያልኩ ያለሁት ኢየሱስ ክርስቶስ በነገር ላይ ልክ ነህ። እኔ እቀረድሃለሁ። ምክንያቱም አሁን እንኳን እኛ የተነጋገርነውን እንዳልኩህ ይሄን ያህል ከገመት ነው። ኢየሱስ ደግሞ በዚህ ዓመታቶች ብዙ ነገር ይቻል ያልተጻፈ ብዙ ነገር ሊኖርልን እንደሚችል በምን እናውቃለን? ምክንያቱም ብዙ ነገር አሁን እኔ እያልኩሽ ያለሁት እኛ ኢንጂል የምንለው